ተንጂ እና እስከዛሬ በር ቆልፋችሁ ነበር የምትቀመጡት? አዲስ ሙሽራ አይደል የምትመስለው? አዎ ተወክሉ። ቆይ ምን አለበት በሩን ብታቋቋ? ዝጋ። ቤቱ እኮ የኔ ነው። ስፈልግ አንኳኳለሁ፣ ስፈልግ ዘው ብዬ እገባለሁ፣ ስፈልግ ገንጥዬ እገባለሁ። አዎ ያንተ ቤት ነው፣ ግን ደግሞ እኛ ነን የተከራየን። ስፈልግ ነገ አስወጣለሁ ከዚህ ቤት። እንደውም ኪራይ ደርሷል፣ ገንዘብ አስገቡልኝ። እሺ አካውንት ንገር። ቆይ እናንተ እነማን ናችሁ? እኛ ማንም አይደለንም። ለምንድን ነው ተከራይ ሆናችሁ? ሞገስና አቶ አክሊሉ ትንቅንቃቸውን ጀምረዋል። ሰገን ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛና የተትረፈረፈ ይሁን። እኔ ጋር ሁሉ ሰላም ነው። እንግዲህ ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለቤቱ አዲስ ሆናችሁ ሰብ እያደረጋችሁ ቤተሰብ ሁኑ ማለት ወዳለው። ሰገን ድራማ ምዕራፍ 8 ወይንም ደግሞ ክፍል 8 አብረን እናያለን። እንግዲህ ሰገን ድራማ ትንቅንቁ አሁን ላይ ተጀምረዋል። አቶ አክሊሉ እንግዲህ በጣም ተጠራጣሪ እንደሆነ ሁላችንም እናውቃለን። ተከራዮቹን በጣም ከፍ ዝቅ እያደረገ የሚያኖር ማለት ይቻላል። እንግዲህ ቤቱን የተከራዩ ሳይሆን በቃ ማለትም ያው እንደ ባራ ነው በዛ ቤት ውስጥ ተከራዮቹ እየኖሩ ያሉት ማለት ነው። ወዴት ና ወዴት ገባ ወዴት ወጣ፣ ይሄ በቃ ማለት እንዲህ አይነት ነገሮችን አቶ አክሊሉ ጋር እንግዲህ ነፍ ነው። አቶ አክሊሉ መርዞና እንዲሁም ደግሞ ሞገስ በዛ ቤት ውስጥ ተከራይቶ ሲገቡ እንግዲህ ሞገስ በዓላማ እንደሆነ በዛ ቤት ውስጥ የገባ በቀጣ ባለፈው ክፍል ላይ ተናግሬ ነበር። ወደዛ ቤት የገባ እንግዲህ እሱ የራሱን ቤት ለማስመለስ ነው። እንግዲህ መርዞንና ሚስቱን ይዞ ወደዛ ቤት ውስጥ የገባው እንዲያግዙት ነበር። ነገር ግን መርዞ አሁን ላይ እንደማያግዘው ስላወቀ ከመድብል ጋር መነጋገር ጀምሯል። መድብል እንግዲህ አቶ አክሊሉ ግቢ ነበር። አቶ አክሊሉ እንግዲህ ሌሊት አይተኛም። ስለማይተኛ ይዞራል ማለት ነው። ይዞራል እንግዲህ እየዞራ እንደ አጋጣሚ መድብል በዛ ቤት ውስጥ ቁጭ ብሎ እንዴት ማድረግ እንዳለባቸው እቅድ እያወጡ ያሉ መንገድ እንግዲህ ኮቴ ይሰማል። ኮቴ ሲሰማ እንግዲህ እንዴ በሩን አልዘጋሽም እንዴ ሉላ ይላታል። አይ እኔ እኮ መድብልም ስላለ ብዬ አልዘጋሁትም ትለዋል። ልዝጋ እንዴ ስትል አይ ተይው ለምን ትዘጋለሽ በማለት መድብል ይመልስላታል። መድብልም እንዲህ ብሎ ሳለ እንግዲህ ልክ እንደ ፖሊስና ሌባ እንደሚያባረር ቀስ እያለ አቶ አክሊሉ ወደ እነሱ ቤት ጠጋ ይላል። ጠጋ እያለ እየሄደ ወደ እነሱ ቤት በር ላይ ደርሳል። በር ላይ ደርሶ በሩ ለመክፈት ስል ሮጦ መድብል ይደበቅበታል። ከዛም በኋላ እንግዲህ ወደዚህ ቤት ውስጥ ገብቶ ምን ነው ሙሽራ መሰላችሁ በማለት እንግዲህ ባልና ሚስቶቹ ለማሸማቀቅ ይሞክራል። እነርሱም እንዴ አዎ ባልና ሚስቶች አይደለን እንደ ሙሽሮች ነን በማለት እንግዲህ እነሱም በፌዝ መልክ ይመልሱለታል። እንዲህ የሆነ እያለ እንግዲህ አንተ ግን ማነክ? አንቺንስ የት ነው ማቅሽ? በማለት ሉላን እንግዲህ ይጠይቃታል። እኔ የት እንደምታውቀኝ አላውቅም በማለት እሷም ትመልሳለች። አንተስ ምንድነክ? ምን ፈልጌ ነው እዚህ ግቢ ውስጥ የገባው? ምን አላማ ይዜ ነው ወደዚህ ቤት የገባ? በማለት እንግዲህ ወጥሮ መጠየቅን ተያያዘ። የተጠራጠረ አንዳችም ነገር አለ። እናንተ እዚህ ቤት ውስጥ ከገባችሁ ጊዜ ጀምሮ ቤቴ ተዘርፈዋል።
ሌባ ሲገባ ገባ፣ ቁልፍም ደግሞ ቀይሬያለሁ፣ እንዲሁም ደግሞ ብዙ ነገሮች እዚህ ቤት ውስጥ እየተከናወኑ ነው ያሉት፣ እናንተ እነማን ናችሁ በማለት እንግዲህ ይጠይቃቸዋል። እኔ እነማንም አይደለሁም፣ ስለዚህ ያው አንድ ስም ብቻ ነው ያለክ ብሎ ይጠይቀዋል። እንግዲህ ንግግሮች ሁሉ በጣም ነው ማለትም ያስቅማልም አይደል? በጣም ያው የአክሊሉ አነጋገሮች ሳቅም ጫር ያደርጋሉ፣ አንዳንድ የሚያናድዱ ንግግሮችም አሉት ማለት ነው። እንደዛ እየተከራከሩ እያሉ እንግዲህ ለማንኛውም ቀስ ብዬ ሁሉንም ነገር እደርስበታለሁ በማለት እንግዲህ ከቤት ወጥቶ ይሄዳል ማለት ነው። እንዴ ከዛም መለስልን መድብል እንዴት ግሮጥ እዛ ጋር ደረስክ በማለት እንዴ ሰው እኮ እንዴት ነገሮች ቀልጠፍ ማለት ነው ያለብህ እንጂ ሞጌ በማለት ይመልስለታል። ይሄ ሰውዬ በጣም አደገኛ ሰው ነው፣ አደገኛ ነው ይሄ ሰውዬ ብሎ ይነግራቸዋል ማለት ነው። ይህን ተነጋግረው እንግዲህ አሁን እንዴት ነው ማድረግ ያለብን በማለት እንግዲህ አሁንም ይጠይቃል። መድብል ትኩረቱን አሁንም ውስጥ ላለችው ሴት ላይ አድርጓል። አሁንም ደጋግሞ ያችን ሴት ፎቶ አንስታችሁታል፣ ፎቶ አላችሁ በማለት ይጠይቃል። አይ አላነሳናትም በማለት እነሱም ይመልሱለታል። እድሜዋስ አሁንም ይጠይቃል። 27 28 አካባቢ ብትሆን ነው፣ ነገር ግን ወሰድ መለስ ያደርጋታል። ምክንያቱም ብዙ ጊዜ በዛ ቤት ውስጥ ተጽዕኖ ፈጥሮባት ስለነበረ አእምሮዋ በትክክል አታስብም፣ ትክክልም አትመስልም፣ ወሰድ መለስ ያደርጋታል በማለት ይመልስለታል። ሞገስ አይ ምንም ይሁን ምንም እናስመልጣታለን፣ እንገባለን፣ አንተም ዶክመንትን ትወስዳለህ፣ ልጅቷንም እናስመልጣታለን በማለት እንግዲህ ተስፋ ይሰጠዋል። ይህን ተስፋ እየሰጠ እያለ እንግዲህ አቶ መርዞ ቤት ይሄዳል። መርዞ አሁን ላይ ወደ መድብል ወደ አክሊሉ ለመቀየር እየፈለገ ነው። እንግዲህ ሞገስ የሆነ ነገር ፈልጎ ነው ወደዚህ ቤት የመጣው። ስለዚህ ወደዚህ ቤት የመጣውን ነገር ለአክሊሉ ነገሮችን ለማቀበልና እሱ ወደዛ ቤት ውስጥ እንደገባ እየተናገረ ገንዘብ ከሱ ለመቀበል መርዞ ይፈልጋል። እንግዲህ አንዳንድ ጓደኞቻችን እኛን ያግዛሉ ብለን አስከትለናቸው የምንሄደው ጓደኞቻችን አንድ ቀን የጣለን ቀን ነገሮችን ወደ እኛ ዙሮ እኛን ከርቶ ከእኛ ጠላት ከሆኑ ሰዎች ጋር ይቆማሉ ማለት ነው። መርዞም ልክ እንደዛ ነው እያደረጋለ። ሚስቱ ግን ያው አትፈቅድለትም። ነገር ግን ይህን ነገር ወደ ቢዝነስ መቀየር አለብኝ፣ መድብል እዚህ ቤት ውስጥ መጥተዋል፣ እዚህ ነው አለው በማለት እንግዲህ ይህንን ንግግር ለአቶ አክሊሉ ለማቀበል እያሰበ ነው ያለው። እንግዲህ እሱም ሀሳቡ ተሳክቶለት ለአቶ አክሊሉ መልእክቱን ያደርስ ሲሆን የሁላችንም ጥያቄ ነው። እንግዲህ መድብል አሁን ላይ በሀሳብ ሄድ መለስ እያለ ነው። ከሰገን ጋር የተዋወቀበትን ቦታ ሁሉ በትውስታ እያሰበ ነበር ማለት ነው። እንግዲህ በጣም ተጫዋች ነፃ የሆነች ልጅ ነበረች ሰገነት እንግዲህ በመጀመሪያ የሁሉ ፈተና የደረሰባት አቶ አክሊሉ ያፈቅራታል። አቶ አክሊሉ በመጀመሪያ ከልጅነቷ ጀምሮ ሲያፈቅራት አትቀበለውም፣ ትንቆ ነበር። አዛ ላይም ደግሞ አቶ አክሊሉ የቤት ልጅ ነበር፣ አንገት ደፊ ነበር። ማንም ሰው እንግዲህ ቀና ብሎ አያይም። ቀና ብሎ ማንም ሰው ስለማያይ እንግዲህ ያ ነገር ተጽዕኖ ፈጥሮባታል እና ሰዎችን በደህንነት የሚያሳድጉ ከሆነ ሰዎች ለምንድን ነው ወደዚች ምድር የሰው ልጅን የሚያመጡት በማለት የሚያምን አይነት ሰው ነው ማለት ነው። ሆኖም ነገር ግን አሁን ላይ ወላጅ እናቴ ወደዚህ ቤት ትመጣለች ብሏል። አሁን ግን እናቴ እኔ ድሮ የምታቀኝ አክሊሉ አይደለሁም በማለት ከራሱ ጋር ያወራል። ሰገነት ጋር ሄዶ ያወራታል። እኔ በፊት ወድሽ ነበር ታውቂያለሽ አይደል፣ ውበትሽም አይቀንስም፣ እንደዛ ሆነሽ በማለት እንግዲህ ያወራታል ማለት ነው። ከዛ ስያለች እሷም ታወራዋለች። አሁን ሰገነት ሙሉ ነው ልቧ፣ አትፈራም። በፊት ትፈራ ነበር፣ ይከፋት ነበር፣ ታለክስ ነበር። ልክ እነ ሞገስን እዛ ግቢ ገብቶ ወይም ደግሞ እዛ እሱን ባየችበት ጊዜ ተስፋዋ ትንሽ ጭላንጭል ታይቷታል። ከዚህ ቤት ለዶክመንቱ ስል ከዚህ ያወጣኛል በማለት እንግዲህ ተስፋ አድርጋበታለች ማለት ነው። ያለ እንግዲህ እናቴ ወደዚህ ትመጣለች። እናቴ ወደዚህ ስለምትመጣ አሁን አንቺ ለእኔ ሚስቴ ነሽ፣
እኔ ደግሞ ባልሽ ነኝ በማለት እንግዲህ ምክር አገልግሎት ይሰጣታል። እናት መቼ ነው የምትመጣ በማለት ትመልስለታለች። ትጠይቋለች። ስትጠይቀው እንግዲህ ምን አገባሽ ስትመጣ ትመጣለች ይላል። ከዛም በኋላ እንግዲህ ሮጦ አሁን ላይ ዶክመንቱን ካስቀመጠበት ቦታ አጥቶ ነበር። ከዛ ዶክመንቱን አጥቶ እንግዲህ ሰገነትን አሁንም ያፋጥጣታል። ማን ነው ዶክመንቱን ያነሳ? ይሄ ቤት ማለት እኔ ህይወቴ ነው በማለት እንግዲህ ይላታል ማለት ነው። ዶክመንቱን ማን የነካው? ማን ነው በዚህ ቤት ጉዳይ ጣልቃ ይገባ በማለት ይጠይቃታል። እኔ አላውቅም። ከነዚህ ሰዎች ጋር ትነጋገራለሽ? ለምንድን ነው ከዚህ ቤትስ የወጣሽ? እዚህና እዛ የምታሯሯጭኝ እያለው ይጠይቃታል። እንግዲህ ማንም በቃ እብደትሽ ሲጀምርሽ ነው አይደለ ይላታል ማለት ነው። እንግዲህ ወሰድ መለስ ስለሚያደርጋት እሷም እንደ እያለች እያለ እንግዲህ አንድ ስልክ ብቻ ነው የምጠብቀው፣ አንድ ስልክ ጥሪ ከመጣ እዚህ ነው የሚደፋሽ እያለ በሰገነት ላይ ይዝታል አቶ አክሊሉ። እዛም በኋላ እንግዲህ ወደ አሁኑ ደወሉለት። ከቤቶች ልማት ደውሉለት ማንም ሰው መጥቶ የጠየቀ የለም በማለት ይጠይቀዋል። አሁን ማንም አልጠየቀም። ማንም ሰው መጥተው ውሉን ሻጭ ገዢ ምናምን ብሎ ቢጠይቅ ወደ አሁኑ ስልክ ለእኔ ደውልልኝ በማለት እንግዲህ ለእዛ ቅጥረኛ ወይም ደግሞ በጉቦ እየሰጠ በሚያሰራበት ቦታ ትዕዛዝ ይሰጣል። የሆነው ሳለ ለዛሬ አምልጥሻል፣ ቀጣዩን ግን እግዚአብሔር ያውቃል በማለት እንግዲህ ይሄዳል። ካጠገቧ ተነስቶ ይሄዳል። ይህ የሆነው ሳለ አሁንም ወደ መድብል ጋር ተመለስ። መድብል ከዚህ በፊት እንግዲህ